ያስብ ድገመኝ ብለህ እንደውም ደገምኩልህ። ኤርሚ ምስክር ነው። ምንም እንዳታሺ 45 ብር እየጮኸብህ ነው። ኧረ ተው ሁሉም ተው። የኢትዮጵያ ሕዝብ ተው። እንካ 5 ብር እንካ። እቺን 5 ብር ያዝ። ስንት ብር ይኖርብሃል ማለት ነው? 50 ብር። አናሲ ላይ እየጮኸብህ 50 ብር። ቲቸር ማለት ቲም ብቻውን ስንወስደው ማለት ሻይ ነው አይደለም? ትክክል። ቸር ደግሞ ወንበር፣ ቲቸር ሻይ በወንበር የሻይ ወንበር ማለት። አይ አሪፍ እየተለወጥን ነው። እኔ የምልህ ለምን 500 ጨምሬ እኔ ለምን አንበላ? አንተም 500 ጨምርና እንብላ ይሻላል። በቀጣይ ቢዝነስ አንለወጥ። እኮ ሙላ አይደለች ምን ቦሌ መንገድ ላይ እየሄድክ መብራት ይዞ ቀይ በርቶ ቆመ፣ ትራፊኩ መጥቶ እንዴት መብራት ላይ ሳይክል ታቆማለህ ብሎ አልቀጣህም? ወስክ ጆን እንዴት ሰነበታችሁ? ዛሬ ደግሞ በያበደ ሪአክሽን ቪዲዮ መተናል። እስከ መጨረሻው አብራችሁን ቆዩ። የዛሬ ያበዱ ሪአክሽኖች ይዘን መተናል። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ እያደረጋችሁ ወደ ቪዲዮ ኒግ ያጀለስ ትንሽ ገንዘብ አበድሮ እኔ ምን የኔ ብር ስንት ብር ነው? አናት ላይ እየጮኸብህ ያለው 5 ብር ነው። እሺ አራዩ ለ5 ብር ኧረ ዝም በል አትጮሽ። አጭ ቆይ ላስረዳ 85 ብር ነበረብህ። እሺ እሺ። ከዛ ትናንት እርጥብ ከፈልክልኝ ስንት ብር ይቀርባል? 15 ብር አይቀርብም? ታዲያ ምንድን ነው የምሰራው? የባጃጅ ውስጥ የመጣንበት ባጃጅ 20 ብር ከፈልኩልህ። ኧረ እባክህ 25 ብር አልሆነም? 25 ብር አናት ላይ እየጮኸብህ ነው። እሺ የግቢ ብር ቆርቃ ይሄን ባለፈው ዕለት ቺኳ ደወለሽ ብለህ የ5 ብር ሜጋባይ የ5 ብር ድምጽ አልገዛሉ ቴሌብር ላይ አቤት ብር አለብህ። እስቲ ለጋሹን በእናትህ ለጋሽ እኔ ለግ አስታወስኩልህ። እንደው ለ10 ብር የ5 ብር ልክ ቶሎ አለቀችብህ። ከዛ ያስብ ድገመኝ ብለህ እንደውም ደገምኩልህ። ኤርሚ ምስክር ነው። ምንም እንዳታሺ 45 ብር እየጮኸብህ ነው። ኧረ ተው ሁሉም ተው። የኢትዮጵያ ሕዝብ ተው። እንካ 5 ብር እንካ። እቺን 5 ብር ያዝ። ስንት ብር ይኖርብሃል ማለት ነው? 50 ብር። አናሲ ላይ እየጮኸብህ 50 ብር። እንደ 5 ሚሊዮን ብር በቃ 50 ብር። አናሲ እየጮኸብህ ነው 50 ብር። ቲቸር የሚለውን የእንግሊዘኛ ወርድ ማለት ትክክለኛ ፍቺ ይነግራሉ። ቲቸር አስተማሪ ነው ብለው እስከዛሬ ሸውዱ እና ምን ነው? እሺ እንገረን ኩካት ቱቢያ ተመራምሮ ደርሶበታል። ቲቸር ማለት ቲም ብቻውን ስንወስደው ማለት ሻይ ነው አይደለም? ትክክል። ቸር ደግሞ ወንበር፣ ቲቸር ሻይ በወንበር የሻይ ወንበር ማለት ትችያለሽ አንቺ። ትክክለኛ ፍቺ በቃ የእንግሊዘኛ አባ የሚበላ ዛሬ እኮ አዲስ መኪና ልገዛ ነው። 2.5 ሚሊዮን ብር በጭቅ ይዤ አሁን ወደ ባንክ ቤት እየሄድኩ ነው። እባክሽ እቴ ከነጋ ምንም የሚበላ አልቀመስኩም። በፈጣሪ ብለሽ የሆነ ገንዘብ ስጪ። ከኔ ጧት መንገድ ላይ ሰው ታስቸግራላችሁ። ሄድና ስራን ስራ። አይገርምሽ? ሰው እኮ ማለት ነው የሚያሳጡት። ምን አንዱ ነው እባክሽ ስራውን አይስራና እኔን ቁጭ ብሎ ይለምን ደፋር። ዲስፔክት ማድረግ የለብንም እንደዚህ ሰው። አየህ አሁን ቼኩ አወደቀ። እንደዚህ ሰው እንደዚህ ማድረግ የለብንም ሲጀመር። ልጥጥ ይዘው 2.5 ሚሊዮን 2.5 ሚሊዮን ብር። ይሄ እኮ ህይወቴን ይቀይረዋል። ከእንግዲህ መሬት ላይ አሉ ሰውም አይንቀኝም ማለት ነው የሚያሳጡት። ምን አንዱ ነው እባክሽ ስራውን ለራሱ ያደረገው ነው። እበቀላታለሁ። እሷ የናቀችኝን ያህል እኔ ለምን አዝንላታለሁ? ቆይ እናንተ ምን ታደርጉ ነበር? ከዚህ ብታገኙ 2.5 ሚሊዮን ትመልሱ ነበር ወይስ ምን ሊያረግ አበደች? በራሷ የሰው ፊት እያየች ነው። አሁን በራሷ ጊዜ ወደቀች። ሰው መናቅ ይሄ ነው መጨረሻው። አትሰዝን። እናት ኦሮ መጣ። ምንድነው? አትጠገኛ እኮ አይደለም። ቅድም ስለቆጨሽኩ በዚህ መበቀል ነው አይደል? አምጣ ብሬን አምጣ ብሬን ሌባ አምጣ ብሬን። እኔ ሌባ አይደለሁም እህቴ። የወደቀብሽን አንስቼ ሌላ ሰው እንዳይወስድብሽ ብዬ አንስቼልሽ ነው የመጣሁት። አያችሁ ደግነቱ። አቤት ደግነት። ቆይ አንተ እንዴት አልወሰድከውም?
ማንንም እኮ አላየህም ነበር። ይሄን ብር እኮ ብትወስዱ አንተ ህይወት ይቀየር ነበር። እኔ እንደዛ ቆሽሼ ከል ነበር። እኔ ደሃ የሆንኩት በኪሴ ነው እንጂ በህሊና አይደለም። መሬት ላይ ስለተቀመጥኩኝ ካንቺ በታች ሆንኩ ይመስልሻል? እኔ ካንቺ እኩል ክብርና ህሊና አለኝ። ይሄ ቼክ ላንቺ አዲስ መኪና ሊገዛልሽ ይችላል። ለኔ ግን ይሄን የመሰለ ውስጥ ሰላሜን ይገዛልኛል። እህቴ ፈጣሪ ካንቺ ጋር ይሁን። ሰው በቃ ሰው በመሆኑ ብቻ ሊከበር ይገባል። ቢያንስ ደሃ እንኳን ቢሆን ልናንቋሽሸው አይገባም። በቃ ሰው በመሆኑ ብቻ መከበር አለበት። ቆይ ለምንድን ነው ሲመሹልኝ መብራት የሚጠፋው? አሁን ይኸው 4 ሰዓት ሊሆን ነው። ልክ 4 ሰዓት እንደሆነ መብራት ይጠፋል። ለዚህማ መብራት ኃይል መሄድ አለብኝ። ለምን እንደሚያጠፉት ማወቅ አለብኝ። አባዬ እንቅልፍ እየመጣ ነው። ይጂና መብራት ተኛ። እሺ አባዬ ላላላ እንደቀል ላላላ ቀላላላ ኧረ ምን እሺ አንተ ነው መብራቱ የምታጠፈው በየማታው? ምን ማለት ነው? የመኝታ ቤት መብራት መስሎ ከሆነ የመኝታ ቤቱ ይሄ ነው፣ የከተማው ይሄ ነው። የከተማውን አታጥፈው እኮ ነው የምልህ። ስለ ቤቴ መብራት አንተ ይኸው ልትሰማኛለህ? እንደው ቁጣ አስባችሁታል? እንደዚህ መብራት ኃይል ግን ተው፣ አድቡ መብራት ኃይል። ፒኦቪ ከጀለስ ጋር ቢዝነስ እንጀምር። አንተ ባለፈው ቢዝነስ ትርፍ ስንት ነበር? 1000 ብር መሰለኝ። 1000 ብር? አይ አሪፍ እየተለወጥን ነው። እኔ የምልህ 500 ጨምሬ እኔ ለምን አንበላም? አንተም 500 ጨምርና እንብላ ይሻላል። በቀጣይ ቢዝነስ አንለወጥ ይሻላል። እኮ ሙላ አይደለች ምን ማዞሮች እና ዝናብ እማዬ የተሰጡትን ልብሶች ላስገባችሁ አይደል? ለምን? ዝናብ ሊዘንብ እኮ ነው። ተባባ አታስገባው። ለምን አታስገባው? ሊዘንብ ነው እኮ። አይዘንብም፣ አታስገባው። ይኸው እየሰማሁት አይዘንብም። አይሰማሽም እንዴ? ቆይ ይኸው እንደውም አይዘንብም አልኩ። አይዘንብም በቃ ተወኝ። ዘነበ አልዘነበ እንዴት እንደሚያውቁት እኮ ነው። እኔ ግራ የሚገባኝ ንፋስ ስለነበረ ያውቁታል። በቃ በለው ጠብም ራሱ እኮ አላለም። ሂዲዳውን ልብሶቹን አስገባ። ለምን? በጠራራ ፀሐይ። አረ ጠራራ ፀሐይ ነው። ውጪውን ከፍቼ ላሳይሽ እንዴ? ሊዘንብ ነው። ሂድ በዚህ ፀሐይ። አንተ ልጅ ለምን ነው ማሰማኝ? እማዬ ደግሞ አንዴ ትክክሎሽ ነው ለይሳካል እንዴ? ይዘንባል አልኩኝ እንግዲህ። አይዘንብም ብዬ ይዘንባል። አይዘንብም ይዘንባል። አይዘንብም ይዘንባል። ጀመረ በማለት ሲከራከሩ የምን ድምፅ ነው? ዝናብ ና እሺ፣ እንዴት አወቅሽ? ና እማዬ የማይሆነ ፓወራለሽ። ና አስማት፣ አቤት አስማት። እኔ መኪና ውስጥ እኮ ቁጭ ብለህ ሲጋራ ብታጨስ ጭሱ በጭስ ማውጫው እኮ ነው የሚወጣው። አንተ ግን ፍሬን ለመያዝ ፍሬህንም መያዝ አለብህ። አብረህ አይደል እንዴ? አራት ዋሽ በእናትህ የዚህ ሳክስ እኮ አልዋሽም እንዴ? ቦሌ መንገድ ላይ እየሄድክ መብራት ይዞ ቀይ በርቶ ቆመ፣ ትራፊኩ መጥቶ እንዴት መብራት ላይ ሳይክል ታቆማለህ ብሎ አልቀጣህም እንዴ? እኔ መኪና ውስጥ ገና ስትገባ ዝናብ መጥረጊያው እንዲህ ይላል። እንኳን ደህና መጣ ሃይሞን እኮ ነው። ኧረ ስለፈጠረ ዝም በል እስቲ አልልም እንዴ? ፍሬን አባረ እያስክ እንዴት ነው ዝም ምለው? እኔ እንደውም የምመክርህ ማለት ያቺን መኪና ትሸጥና ካኪ ገዝተህ ለውዛዙ። ምን አባ ነው ፈልገው አንተ? ምን አይነ በላቸው። ምንድን ነው እና ታዲያ ምን አባ ነው ፈልገው? ተሳስቼ ነው መጣች እንዴ? እሙዬ በላቸው። እሙዬ እንዴት ነሽ? ኧረ ወሬ እሙዬ እዚህ ሰፈር ነኝ። ምን አባ ነው ፈልገው አንተ? ምን አይነ በላቸው። ምን አባ ነው ታገኛለህ? እና ታዲያ በላቸው ደነገጠ። ተሳስቼ ነው። እና ሴት ልጅ ዝም ብላ መሄድ አትችልም እንዴ? በሰፈሯ ይቻላል እንዳለጥም አባ ዝም ብለው ሰው ለማሳሳት አትጣሩ። ምን አይነት ናቸው? በእናትህ ቀጥ ብላ ሄደው ወይኔ በላቸው። አጋቢ ናቲ ከመታራ መተናል የአብርሃምና ይሳራ አድርጎ ብለናል። እሺ እንግዲህ እንደምናየው ሙሽሪት ተገኝታለች። ሙሽራው ከደምረው ይቆያሉ። እንተ ያማል ያለው ሙሽራ ማሂ ኢሞሽናል ዳሜጅ የራቁ ፎቶ ምናምን ይዞብሽ ነው። ካጋባ ተክለበለኩ። እሺ ሙሽሪ ደግመት ፊት ለፊት ይሻሉን አቶ አስቻሉን የትዳር አጋርሽ አድርጊሽ ትቀበያለሽ? እርግጠኛ ነሽ? እርግጠኛ ነሽ? ተይ ምንድነው እሺ አቶ አስቻሉ ፊት ለፊት የምትገኘው ዳግሜትን የትዳር አጋር አድርገህ ትቀበላታለህ? በሚገባ በሚገባ ይቅርብ